እናንተ ህልም ራዕይ በሚኖራችሁ ሰዓት ያንን ህልማችሁን እውን ለማድረግ ከፍተኛ የሆኑ ፈተናዎችን መጋፈጥ ቢኖርባችሁ እንኳን በቀላሉ ተስፋ የምትቆርጡ ማንነት ውስጣችሁ ላይ ያላችሁ ሰዎች አይደላችሁም። እና ሊኖራችሁ የሚገባው ማቋም ይህ እንደሆነ ልባችሁ ሙሉ ለሙሉ የማመን አይነት ነገሮች አሉ። ነገር ግን አሁን ላይ እናንተ የነበራችሁ ህልም አለ ከዚህ በፊት የነበራችሁ ያንን ህልማችሁን እንዲወድቅና ተስፋ ቆርጣችሁ ትታችሁት ሊሆን ይችላል። ያንን ያደረጋችሁበት ምክንያት ደግሞ ያን ህልማችሁን ለማሳካት ሁሌም ጥረት በምታደርጉበት ሰዓት የሆነ ነገር ይመጣና መንገዶቻችሁን ዝግትግት የማድረግ ነገሮች አሉና አሁን ላይ ተአምር የሚመስል ነገር ወደ እናንተ መንገድ የመምጣት አይነት ነገሮች አሉ። ስለዚህ የሆነ ነገር በድጋሚ እንድትሞክሩ እናንተን ፑሽ ሊያደርጓችሁ ወይም ደግሞ ግፍት ጫና ሊያደርጉባችሁ ይችላሉ። እና ስለዚህ እናንተ በቻላችሁት አቅም ከዚህ በፊት ተሰምቷችሁ የነበረ የተስፋ ስሜት የመነሳሳት ስሜት በመያዝ ያንን ነገር በምታልሙበት ሰዓት ወይም ደግሞ ማኒፌስት ስታደርጉ ይሰማችሁ የነበረውን የደስታ ስሜት በተለይ ማኒፌስት ስታደርጉ በነበረበት ሰዓት ይሰማችሁ የነበረውን የደስታ ስሜት በአእምሯችሁ መሳል የምትጀምሩ ከሆነ ይበልጥ በዚህ ፕሮጀክት ላይ ወደፊት ለማስኬድ እና ድጋሚ ለማንሳት የሞራል ስሜት እና የመነሳሳት ስሜት እናንተን እንዲሰማችሁ ያደርጋል። ስለዚህ ያንን ለማድረግ ጥረት ብታደርጉ ስኬታማ የመሆን እድላችሁ በተለይ በዚህ ሰዓት ትልቅ ነው ማለት ነው።